የወላይታ ሶዶ የፈሳሽ ናይትሮጂን ማምረቻ ማቀነባበሪያና ማሰራጫ ማዕከል መርቆ የከፈቱት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ የማዕከሉ አገልግሎት መስጠት መጀመር ለእንስሳት ዝርያ ማሻሻያ ማነቆ ሆኖ የቆየውን የፈሳሽ ናይትሮጂን እጥረት የሚቀርፍ መሆኑን ተናግረዋል። በዚህ ክልል በተለይ የእንስሳት ዝርያ ለማሻሻል የኛው ማዕከል ቁልፍ ማነቆ የነበረውን የናይትሮጂን ፈሳሽ ናይትሮጂን አቅርቦት ለዚህ ለደቡብ ኢትዮጵያ ክልል ብቻ ሳይሆን ለአጎራባች ክልሎችም ጭምር ልበቃ በሚችል መንገድ የእንስሳት ሀብታችንን ዝርያን አሻሽለን የልማት ትሩፋት ዓላማ ለማሳካት የሚያስችል አቅም የሆነውን ማዕከል ዛሬ በይፋ ስራ ስናስጀምር ትልቅ የበስራ የተሰጠን መሆኑን እያወቅን ደግሞ የዚህ አቅም ወይም የዚህ ተቋም ባለቤት በመሆናችን እጅግ በጣም ደስ ስላለን ቁልፍ ጥያቄያችን ስለተመለሰ እንኳን ደስ ያላችሁ ለማለት ፈልጋለሁ። ቀጣይ ትልቁ የበስራ የሚሆነው በሁሉም ዞኖች በተለይ የወተት መንደር ላይ የሚታይ ዝርያ ማሻሻል ስራ ይህንን የተሻሻለ ዝርያን በመውሰድ በማዳቀል መንደሮች ሙሉ በሙሉ የተሻሻለ ወተት የሚሰጡ ላሞች ወይም ደግሞ የውጭ ደም ያሉ ላሞችን ቁጥር ከፍ በማድረግ ረገድ የተሻለ ለውጥ ለማምጣት ከፍተኛ ውድድር በእናንተ መካከል ይጠበቃል። በምክትል ርዕሰ መስተዳድር ማዕረግ የድላ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በበኩላቸው የፈሳሽ ናይትሮጂን ማዕከል ወደ ስራ መግባት የሌማት ትሩፋት ስራ የሚያሳልጥና የዘርፉን ኢኮኖሚ የማሳደግ ሚናው የጎላ ነው ብለዋል። ከፍተኛ የእንስሳት አቅም ክልሉ እንዳለው ይታወቃል። ሆኖም ግን ዝርያውን አሻሽለን ውጤታማ እንዲሆን ምርታማነቱ ከፍ እንዲል በሀገር ላይ ያለው ሃርድ ከረንሲ ላይ ከፍተኛ ድርሻ እንዲኖረውና ኢኮኖሚያዊ ፋይዳው ከፍ እንዲል ለመስራት አስቻይ የሆነ ቴክኖሎጂ ከመሆኑ ጋር ተያይዞ እንደ ግብርና ቢሮ ብቻ ሳይሆን እንደ ክልሉ አርሶና አርብቶ አደር የሚደግፍ ተቋም አመራር እጅግ ደስተኛ ስለሆንኩኝ እናንተም እንኳን ደስ ያላችሁ። ይህ የናይትሮጂን ሊኩዊድ በሀገር ደረጃ 4 ተገዝቶ ለክልላችን 1 ይገባል ብሎ የሰጠው የኤፍድሪ ግብርና ሚኒስቴር ሊመሰገን ይገባል። ማሽኑ የተፈለገውን አገልግሎት በጥራት በመስጠት የእንስሳት ዝርያ ማሻሻያና ምርታማነት ላይ ውጤት በማስመዝገብ ብልጽግናን ለማረጋገጥ የሚያስችል ነው ያሉት ደግሞ የኢፌዴሪ የእንስሳት ልማት ኢንስቲትዩት ዋና ዳይሬክተር ዶክተር አስራት ጤራ ናቸው። ከአንድ ኮርማ ከአንድ ጊዜ የተሰበሰበው ዘር ቢያንስ ከ300 እስከ 500 ላሞችን ማዳቀል የሚያስችል ነውና አንድ ጊዜ አንድ ኮርማ ለአንድ ላም ብንጠቀም አንድ ብቻ ነው። ነገር ግን ከዚህ ዘር ሰብስበን ደግሞ ብናዳቀል ቢያንስ 300 እና 500 ላሞችን የማዳቀል ያለው ነው። ይሄን ለማድረግ ደግሞ በህይወት ማቆየት የሚችለው በዚህ በፈሳሽ ናይትሮጂን ነው። የሌማት ትሩፋቱም ስራም ከፍተኛ መነቃቃትን ነው የፈጠረው። ያ መነቃቃት ፍላጎትን ወልዷል። ከፍተኛ አርሶ አደሩ አካባቢ ላይ ኢቭን አርብቶ አደር አካባቢ ላይ ከፍተኛ ፍላጎት ተፈጥሯል። ፍላጎትን ለመመለስ ደግሞ የግብአት እጥረት ነበር ያጋጠመው። ግብአት እጥረትን የሚፈታ እና ትልቁ በሰዓት ከ37 ሊትር በላይ የሚያመርት ማሽን ነው። ይሄ ማሽን በቀላሉ በሁሉም ዞኖችም ብቻም ሳይሆን በአጎራባች ክልሎችም አካባቢ ያለውን የግብአት ማነቆ በተለይ የአባለዘር በህይወት ለማቆየት የሚያስችል የግብአት ማነቆን የሚፈታ ትልቅ ቴክኖሎጂ ነው ብሎ መውሰድ ይቻላል። የወላይታ ሶዶ ዳልጋ ከብት ዝርያ ማሻሻያ ማዕከል ኃላፊ አቶ ሚሂረቱ ማርቆስ በበኩላቸው የማዕከሉ ስራ መጀመር በቀጠሮ ሲሰጥ የነበረውን አገልግሎት ሙሉ በሙሉ ያስቀረ መሆኑን ተናግረዋል። ከዚህ ቀደም የነበረችው ማሽን ረጅም ጊዜ የቆየች ከመሆኗ አቅሟን በጣም ደካማ ከመሆኑ የተነሳ በሰዓት 6 ሊትር ነው የምታመርተው። ስለዚህ የምናደርገው ምንድነው በክልል ውስጥ ያሉ ዞኖች፣ ወረዳዎች፣ ከተማ አስተዳደሮች ወደኛ ለመምጣት ከሳምንትና ከ15 ቀን በፊት ቀጠሮ ያስይዛሉ። ወረፋ ሲይዘው ነው የሚመጡት። እሱንም ደግሞ ሲመጡ ቁጥ ነው የሚሰጣቸው። የፈለጉትን ያክል አንሰጣቸውም፣ ምክንያቱም ምርቱ በጣም ዝቅተኛ ስለሆነ። ነገር ግን አሁን ይሄኛው አዲሱ ማሽን ከመጣ ወዲህ ይሄኛው ባለብዙ ሲሊንደር ትልቅ ማሽን ነው። ትልቅ አቅምና ጉልበት ያለው ነው። የማሽኑ አቅም በአቨሬጅ 30 ሊትር በሰዓት የሚያመርት ማሽን ነው እና አሁን በሙከራ ደረጃ ራሱ
አሁን ላውንች ካደረግን በኋላ እስከ 44 ሊትር በሰዓት ሰጥቷል። ምናልባት በአዲስነቱ ብዙ ሊኖረው ይችላል፣ ግን 30 ሊትር ይሰጣል ተብሎ የመጣ ስለሆነ እኛው ችግር አሁን ሙሉ በሙሉ ተቀርፏል እና ስለዚህ እንደከዚህ ቀደሙ በፕሮግራም እናስተናግደው መዋቅር ሆነም ከተማ አስተዳደርም ወረዳም የለም። የደወለ ሁሉ መጥቶ ይወስዳል። ሳይደውልም የመጣ አሁን ራሱ ዛሬ ጀምሮ ከኋላችን የምታዩትን ኮንቴነር በሙሉ ሞልተናል። ስለዚህ እንደዚህ በታሪክ አጋጥሞን አይተንም አናቅም እና ስለዚህ አሁን የፈሳሽ ናይትሮጅን ማነቆ ተፈቷል ማለት ነው። ለማዕከሉ ግንባታ በአጠቃላይ እስከ 290,000 ዩሮ በላይ ወጪ መደረጉም ተመላክተዋል።